ሰሞኑን ቡዘር የሚባል አፕሊኬሽን ብዙዎቹ ሲያስተዋውቁት አይታችሁ ይሆናል። ይህ አፕሊኬሽን በቀላሉ ገንዘብ መስራት የምትችሉበትና ተጠቃሚ የምትሆኑበት ብቻ አይደለም፣ ከዚህም ባለፈ ከዚህ በፊት ስንጠቀምባቸው የነበሩ የሶሻል ሚዲያ ፕላትፎርሞችን አበቃላቸው ለማለት የሚያስደፍር ፕላትፎርም ነው ማለት እንችላለን። እንዴት ካላችሁ ደግሞ ለምሳሌ ከዚህ በፊት ስንጠቀምባቸው ከነበሩ የሶሻል ሚዲያ ፕላትፎርሞች መካከል አንዱ የሆነውን ቲክቶክን መርጠን ብናይ ኮንቴንት ክሬተሮች ወይም ደግሞ ይዘት ፈጣሪዎች ገንዘብ የሚያገኙበት የተለያዩ መንገዶች አሉ። ዋነኛው ደግሞ ቲክቶክ ክሬተር ሪዋርድ የሚባለው ዘዴ ሲሆን የሚያሳዝነው ነገር ደግሞ በዚህ ዘዴ ተጠቃሚ የሚሆኑት ከዓለማችን ሀገራቶች መካከል 7 ሀገራት ብቻ ናቸው። ሌሎቹ አድማጮች ናቸው ማለት እንችላለን። ይሄ ብቻ አይደለም፣ ይዘት ፈጣሪዎች በማስታወቂያና በሌሎች ዘዴዎች ገንዘብ ለመስራት በማሰብ የደከሙበትን አካውንት ባን ይደረግባቸዋል ወይ ደግሞ በቀላሉ ይዘጋባቸዋል ማለት ነው። በተጨማሪም የሚለቁት ቪዲዮ ከቲክቶክ ፍላጎት አላይን ካላደረገ ቫይራል አይወጣላቸውም ደግሞ ይወርድባቸዋል ማለት ነው። እናም ይሄን ሁሉ ችግር የሚያስቀር የትኛውም ቦታ ሆነው ክሬተሮች ገንዘብ ማግኘት የሚችሉበት አስገራሚ አፕሊኬሽኖች ደግሞ ፕላትፎርሞች እየመጡ ይገኛሉ ማለት ነው። እዚህ ማሳያ የሚሆን በቅርቡ የተዋወቀ የሚገኝ አንድ ቡዘር የሚባል የሶሻል ሚዲያ ፕላትፎርም ይገኛል ማለት ነው። ይሄ ፕላትፎርም ዲሰንትራላይዝድ የሆነ ማለትም የምትለቋቸው መረጃዎች በማዕከላዊ የቲክቶክ ሰርቨር ላይ ሳይሆን የሚቀመጡት ብሎክቼን በሚባል የዲጂታል መዝገብ ላይ ነው ማለት ነው። ያ ማለት ደግሞ የምትለቋቸው ቪዲዮዎች ፒር ቱ ፒር ወይ ደግሞ ትይዩ እንጂ በመሀል ቁጥጥር የሚደረግባቸው አይደለም ማለት ነው። ስለዚህ ከዛሬ ጀምሮ የሶሻል ሚዲያ ፕላትፎርም በማውረድ መጠቀም ትችላላችሁ ለማለት እወዳለሁ። ከዚህ ጋር የተያዘ ማንኛውም ጥያቄና አስተያየት ካላችሁ የአስተያየት መስጫው ላይ አስቀምጡልኝ ባይ